ወላጆች የሆነን ነገር አምጣ ብለው ከጠየቁ ለነሱ ያንን ማድረግ ዋጅብ ነው። ቢር አይደለም፣ ኢህሳን አይደለም፣ መልካምነት አይደለም፣ ዋጅብ ነው። ሳይጠይቁህ ማድረግ ነው ቢር። ሳይጠይቁ ፍላጎታቸውን ተረድተህ መፈጸም ነው ኢህሳን። ከጠየቁማ ዋጅብ ነው። እስከምን ለምሳሌ የኔን ቤት አባቴ ኦር እናቴ መጥቶ እዚህ ቤት ላይ መኖር ፈልጋለሁና ውጣ መሐመድ ካሉኝ ግዴታ ነው መውጣት። ኢላ هذا الحد ያንተን መኪና ፈልገዋለሁ ቁልፉን አምጣ ካለኝ አባቴ ተው እንጂ አባቴ ለምን ለማለት ነው ምናምን ማለት አልችልም። ቁልፉን መስጠት ግዴታዬ አይሉም እንጂ አላህ ጠብቆን። ወላጆች እንዳትሉ ልጆች በዚህ ደረጃ ስላልተረዳን ትርፉ መርገም ነውና አትበሉ። ስለማይ በዚህ ደረጃም ይሄ በዚህ መልኩ ደግሞ አስተምራችሁ አላሳደጋችሁንም እድሉም አልነበረምና ይከብዳል ለጊዜው። ለማንኛውም ግን ቃዒዳውን እንድታውቁ የምፈልገው ወላጆች የሆነ ነገር ከጠየቁ የጠየቁት ነገር ምንም ይሁን ምን አላህን የማያስከፋ ካልሆነ ነብዩን የማያስከፋ ካልሆነ የነሱን ትዕዛዝ ማሟላት ፍላጎታቸውን ማሙላት ዋጅብ ልክ እንደ ፈርድ ሰላት ሳይጠይቁን መፈጸም ነው ቢሩ መልካምነቱ እሱ። ለማንኛውም አንሽኩርሊ ወሊዋሊደይከ አለ ثم قال النبي صلوات ربي والسلام عليه رضا الله في رضا الوالدين وسخط الله في سخط الوالدين يا الله سبحانه وتعالى وديتا لنا لنانተ በወላጆች መውደድ ውስጥና በወላጆች መፍቀድ ውስጥ ነው ያለው። ወላጆቻችን ያልወደዱን ለወላጆቻችን የተቀየሙን ወላጆቻችን የረገሙን ወላጆቻችን የተከፉብን እንደሆነ والله وتالله حفاظ القرآن ብንሆን ኩቱቡ ሲታን ብንሐፍዝ ቀኑን ብንጾም ለሊቱን ብንቆም ሐያታችንን በሙሉ በዒባዳ ብናሳልፍ አይደለም አገሬ ላይ አይደለም መንደርህ ላይ መካና መዲና ሐያታችንን በዒባዳ ብናሳልፍ በል ሸሂድ ሆነን ብንሞት እንኳ የወላጆቻችን ፍላጎትና ያኒ ደስታና የወላጆቻችን ዱዓ የወላጆቻችን ሪዳ ካሌለ ማፊ ጀና الأعراف سورة الأعراف ታውቃላችሁ አይደል أصحاب الأعراف የሚባሉት እነማን ናቸው? أصحاب الأعراف ብሎ أعراف ብሎ ማለት مكان مرتفع بين الجنة والنار በጀነትና በጀሃነም መካከል ላይ ያለ አንድ ቦታ ነው። የሆነ ዛፍ አለች እዛ ቁጭ ብለዋል። ኦኬ ጀሃነምንም ያሉ ጀነትንም ያሉ ጀነትም አይገቡም ጀሃነምም አይገቡም። ምንድነው ምክንያቱ? ምን አሉ ሙፈሲሮች هؤلاء استشهدوا في سبيل الله በአላህ መንገድ ላይ ሸሂድ ሆነው የሞቱ ናቸው። እሺ معالهم الى العين الى الجنه በአላህ መንገድ في سبيل الله ሸሂድ ሆነው የሞተ ሰው معاله الى الجنه አይደል? استشهدوا في سبيل الله الجنه መግባት ነበረባቸው። ጀሃነም አልገቡ። የት ነው ያሉት? አዕራፍ ማለ ያሉ ይሄንን ይጓጓሉ ይሄንን ይፈራሉ። ምንድነው ምክንያቱ ያላችሁ እንደሆነ የወላጆቻቸው ቅያሜ ያለባቸው ናቸው። ወላጆቻቸው ስለተከፉባቸው ጀነት እንዳይገቡ ታስረዋል። ጀሃነም እንዳይገቡ ደግሞ ሸሂድ ሆነው ሞተዋል። እመሃል ላይ ሆኖ በዚህ እየሰጉ ይሄን እየጓጉ እንዲኖሩ ይደረጋል። ሱብሃንአላህ ሻኑ ከባድ እኮ አም ከባድ ነው ጉዳዩ። እኛ ዛሬ እንደዘነጋ ነው እንዳይመስላችሁ። የሚስትና የእናት እንትን ደረጃቸው እኛ ጋር የማን ነው ብልጥ? የሚስት አይደል? አብዛኛው ማንነታችን የአባትና የባል የማን ደረጃ ነው የሚበልጠው? እኛ ዘንዳ የባል አይደል? አው የሱ ሐቅ ያው ተናዙል ስላደረጉ አው ግን ሙሉ ለሙሉ ተሰርዟል የወላጅ ሐቅ ማለት እኮ አይደል? አለ ሐቅ። ለማንኛውም ሪضላሂ في رضا الوالدين وسخطه في سخطهما. عن ابن عمر رضي الله عنه جاء رجل يستأذن النبي صلى الله عليه وسلم في الجهاد معه فقال النبي صلى الله عليه وسلم أحي والداك؟ قال نعم ففيهما فجاهد مخرج في الصحيحين. نبي زندا عند سو متانا جهاد كرسو ጋር መውጣት እፈልጋለሁኝ አላቸው። أحي والداك አሉ። ለመሆኑ ወላጆች ህያው ናቸውን ብለዋል። قال نعم አዎ አሉ ህያው ናቸው አሉ። قال ففيهما فجاهد